ጤና ይስጥልን። ሰበር ዜና። ከህገ ወጥ አዘዋዋሪዎችና ነጋዴዎች የተወረሱና ከ6 ሜትሪክ ቶን በላይ የሚመዝኑ 6.1 ሜትሪክ ቶን የዝሆን ጥርሶችና ከጥርሶች የተሰሩ የተለያዩ ጌጣጌጦች መጋቢት 11 ቀን ተቃጠሉ። እንዲቃጠሉ የተደረጉት የዝሆን ጥርሶች ባለፉት 3 አስርታት በተለያዩ ጊዜያት ወደ ተለያዩ 19 የአፍሪካና የዓለም ሀገሮች ለማለፍ ሲሞክሩ በቦሌ ዓለም አቀፍ አውሮፕላን ማረፊያ በተደረገ ፍተሻ በቁጥጥር ስር የዋሉ ናቸው። ላለፉት 30 ዓመታት ልዩ ጥበቃ ሲደረግላቸው የከረሙት የዝሆን ጥርሶችና ከጥርሶቹ የተሰሩ ልዩ ልዩ ጌጣጌጦች በጉለሌ የእጽዋት ማዕከል እንዲቃጠሉ የተደረጉት በምክትል ጠቅላይ ሚኒስትሩ አቶ ደመቀ መኮንን ለኳሽነት ነው። የተቃጠሉትን የዝሆን ጥርሶችና ጌጣጌጦች በሚመለከት የተናገሩት የኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን ዋና ዳይሬክተር አቶ ዳውድ ሙሜ ከህገወጥ ሰዎች ዝውውር፣ ከአደንዛዥ ዕፅና ከሽብርተኝነት ወንጀል ጋር ግንኙነት ያላቸው መሆኑን አንዳንድ ጥናቶች ከማመልከታቸው አኳያም ኢትዮጵያ የወሰደችው እርምጃ ተገቢነት አውስተዋል። ኢንተርፖል ባወጣው መግለጫ መሰረት ከ2 እና ከ3 ዓመታት በፊት በኢትዮጵያ ቦሌ ዓለም አቀፍ አውሮፕላን ማረፊያ በኩል በደቡብ አፍሪካ ጆሃንስበርግ አውሮፕላን ማረፊያና በኬንያ ጆሞ ኬንያታ ዓለም አቀፍ አውሮፕላን ማረፊያ በኩል ህገወጥ የዝሆን ጥርስ ኮንትሮባንድ ዝውውር የሚካሄድባቸው ዋናዎቹ ቦታዎች መሆናቸው ይታወሳል። የዝሆን ጥርሶቹ ውጤቶቹ የተወረሰባቸው ከ168 በላይ ህገወጥ አዘዋዋሪዎች በቁጥጥር ስር ውለውና ፍርድ ቤት ቀርበው የቅጣት ውሳኔ የተላለፈባቸው መሆኑም ታውቋል። በጉለሌ የእጽዋት ማዕከል ከሚቃጠሉት የዝሆን ጥርሶች ከእንጨትና ከኬሮሲን እንዲሁም ከሚቃጠለው አመድ የሚወጣው ካርቦን ዳይኦክሳይድ የሚያስከትለውን ተጽዕኖ ለመከላከል በ30 ሄክታር ቦታ ላይ 90,000 ችግኞች እንደሚተከሉና ቦታውም በህገወጥ አዳኞች የተገደሉ ብርቅዬ የኢትዮጵያ ዝሆኖች መታሰቢያ ደን ተብሎ እንደሚጠራም ለዝሆኖቹ መታሰቢያ ሐውልት እንደሚገነባም ዋና ዳይሬክተሩ ተናግረዋል። ቃጠሎው ሲካሄድ የባህልና ቱሪዝም ሚኒስትር ዴኤታ ወይዘሮ ታደለች ዳለቸውም፣ የተባበሩት መንግስታት ድርጅት ልማት ፕሮግራም ተወካዮች፣ በኢትዮጵያ የእንግሊዝ ኤምባሲ አምባሳደር ግሬግ ዶሪ እና ሌሎች ከፍተኛ የመንግስት ባለስልጣናት ተገኝተዋል። በአሁን ጊዜ በኢትዮጵያ በ9 ሬንጆች በሳር የተሸፈኑ ቦታዎች ከ1900 በላይ ዝሆኖች፣ ከ900 እስከ 1100 የሚሆኑ ዋሊያዎችና 900 ቆርኬዎች እንደሚገኙና የቀይ ቀበሮም ቁጥር እየጨመረ መሆኑን የባለስልጣኑ መረጃ ያመለክታል። ሰበር ዜናውን ያደረሰን ታምሩ ጽጌ ነው። ሄኖክ ያሬድ ነኝ። ክብረት ይስጥልኝ።